እናቴ ወይኔ አባት እግዚአብሔር ግን ምን ያህል ኃያል ነው እንዴ ተጠራጠራለህ እንዴ እንዴት እንደዚህ ልትል ቻልክ ከምን በላይን ቆይሽ ነው አንቺ ለኔ ስለሰጠኝ ነው የኔ አባት እኔ እናንተ እኮ አንዳችን ያላላችሁ ምንም ነን አንተ ማለት ለኔ ከህይወቴም በላይ ነህ አንቺ ደግሞ ባህሬ ነሽ ደግሞ እሱ ምን ማለት ነው አሳ ከባህር ከወጣ እንደሚሞተው ሁሉ እኔ ደግሞ ካንቺ ከተለየው ህይወት የለኝም መተንፈስ አልችልም ላይ መጥቻ ተገብልከም ተቀምጠሽለ እንዴ ያም ሶፋ እንደሱ እኮ አይደለም እንደ ድሮአችን አጠገብ መጥቼ ታፋ ላይ ቁጭ ብዬ ጸጉሬ እንድታሻሽኝ እኮ ስለፈለኩ ነው እንዴ ይቅርታ እኔ እንዳንቺ ደልቶኝ አይደለም ማሙሉ ስራ ስሰራ ደክሞኝ ነው ሙሉ ደህና ደሪ ልተኛ ላይ በጣም ከደከመ ባዝንጂ ልምጣናልሽ እንዴ ምንም ነገር አልፈልግም ደግሞ ከተኛው በኋላ ምንም ነገር እንዳታንጓጊ የኔ ፍቅር ይሄን ያህል ጠልተኛል ማለት ነው ፍሩንኮን ስራዬ ከደከመኝ እኮ አቅፋ ነበር የምታስገባኝ ይኸውልሽ ትላንት ዛሬ አይደለም ደግሞ በእናትሽ ሶጣ ስገባ አጨቅጭቂ በቃ እሺ የኔ ፍቅር ደግሞ የለም ግባና ያመሻል እንዴ አንቺ ራስሽን ላትፈልጊው ትችያለሽ እኔ ግን ራሴን እፈልጋለሁ ዛሬም መተካት እፈልጋለሁ ይቅርታ የኔ ፍቅር ሐሳብ ውስጥ እኮ ስለነበርኩ ነው አሁን በ5 ደቂቃ ውስጥ የምትወደውን ቁርስ አደርስልህ አመሰግናለሁ በጧት እኮ ሆዴን በጭስ ሞላሽ ከፈለግሽ ይሄንን ያሳረርሽውን እያራሽ መብላት ትችያለሽ የኔ ፍቅር ሳትበላ ከሄድክ ያማሃል ወይ ጁስ ስራለ አልፈልግም አልኩሽ እኮ ይሄን እንዳለ የምትያቸው ምግቦች ከፈለግሽ ስሪና ይሄንን ልጅ መሸከም የማይችለው ነው ድሽሙይበት አሬ እኔ ጌታ ባክ ባለፈ ፍቅራችን ይያያለው በቃላቶች አታቁስለኝ ምን ነው ከሆነተ የራቀ ነገር እኮ አልተናገርኩም ምናልባት ፈጣሪ እስካሁን እኮ ልጅ ያልሰጠን የፍቅራችንን ጽናት ሊፈተን አስቦ ይሆናል ባክሽ እናትሽ ፍቅር አትበይ አሁን ሊሆን የሳሰበው ያኔ አይኔ ታውሮ ነው እንጂ አፍቅሬሽ አይመስለኝ ዛሬ ደግሞ እንዴት ነው ያማረብህ ቆይ ሸሚዝህን ላስተካክል ለተበበርሽ አመሰግናለሁ ራሴ ማስተካከል እችላለሁ አውቃለሁ እኔ ጌታ የባልን ክፍተት የመሙላት ደግሞ የሚስት ኃላፊነት ነው ካልሆነ የምትሰደበው እሷ ናት ወይ ራስቸው ለካ ሚስቴ ነሽ ሚስቴ ባሏን ክፍተት የምትሞላው ልብስ በማስተካከል ብቻ ነው እሱማ ይሄ ብቻ አይደለም በህይወቱ የጎደለውን ነገር ሁሉ እኔ ደግሞ የጎደለኝ ልጅ ነው ልጅ መውለድ የምትችል ሚስት ነው ፈልገው ውይ በቃ ወይ ካልሆነ ከውጭ ወልዳ አምጣና እኔ እንደ እናት ሆኜ ላሳድግ ኧረ እባክሽ መቼ የምታውቂው እናትነት ነው እንደ እናት ሆኜ ላሳድግ የምትይ ኤላዬ ማታ ወጣ ብለን ራት እንብላ ቤት የሚበላ የለም ራት ከሆነ የፈለግሽው ቤትሽ ሰርተሽ ቤት እንደሱ ማለት እኮ አይደለም ትንሽ ወጣ ብለን እኮ እንዝናና ብዬ ነው መዝናናት ከፈለግሽ ማን ያዝሽ ወጥተሽ መዝናናት ትችያለሽ ከኔ ጋር ግን ፈጽሞ እንዳታስቢ ለምን ምን ችግር አለው ችግሩማ በየመንገዱ ሲሄድ የሚያቆኝ ሰዎች ሁሉ ኤልያስ ካገባ ብዙ አመት ሆነ አንድ እንኳን ላይን ማሳረፊያ ልጅ አትወልድም ይሉኛል እነሱ መቻወቁ ዘሯን መታካት ከማትችል በቅሎ ጋር እየኖርኩ እንደሆነ የኔ ፍቅር መቼ ነው ፈርጌሽ የምትኝ አሁንስ ቢሆን ችግር አለው ፍቅር ካለ ግን ፍቅር ከኔ ወገን ብቻ እንዳይሆን ፈራለሁ አትፍሪኝ ፍቅር ላንቺ ስል ዓለምን እንገለባበጠው አስበሽዋል ተጋብተን ብዙ ልጆች ወልደን በጣም ቤቱን ልጅ በልጅ ነው የምናረጋው አስበዋል አንተ ስራው ለስትገባ ቀስ እሱ ጋር ቀስ አረ እንዳትረግጣቸው እያልኩ እዛ ጋር ዝለል ስር ገባ እዛ ጋር እያልኩ ከዛስ የሚያዩ ሰዎች ሁሉ እነዚህ ሁሉ ልጆች በኢንኩቤተር ተፈልፍለው ነው እንጂ አንድ ሰው ወልዷቸው አይደለም ስንባል
የምር በጣም እኮ ነው ደስ የሚለው። እንዴ እነዚህ ሁሉ ልጆች በምን ነው የምናስተዳድራቸው? ወይ አንተ ደግሞ ልጅ ከተወለደ በድሎ ያድጋል። ግን ሲሪየስሊ ስንት ልጆች እንዲኖሩ ነው በምንፈልገው? ስንት ልጆች ብቻ አላቅም የኔ ፍቅር። ብቻ ግን በጣም ብዙ ልጆች እንዲኖሩ ይፈልጋለሁ። ኤላዩ ተነስራት ቀርቧል። እንዴ አልበላም ብለች ነው የመጣሁት። እሺ ከራበህ ጠረጴዛ ላይ አስቀምጬ ይባላል። አይገባሽም እንዴ? በልቼ ነው የመጣሁት። አልበላም። አሁን እጅልኝ ወደዛ ስልክ ላውራበት። ሄሎኒ ፍቅር አው እባክሽ አንድ ግን ግባት ማሰማ የሆነች የቤት ሰራተኛ አለች። ከሷ ጋር ሳውራ እኮ ነው የጠፋሁብሽ። አሽ ያለውልሽ እናት እኔም እንደዛ ችግር የለም። It's not supposed to rain here. I was promised constant sunlight. ማዘርዬ እንዴት ነሽ? ሁሉ ሰላም? ቤተሰብ ሁሉ ሰላም? ደህና ነን። እኛ ምን እንሆናለን? እዚህ አንድ ልጅ የተንገላታብኝ እንጂ ሐሳብ ያቶ ማዘርዬ እኔ ኤላ ምን እንደምወደው ያውቃሉ አይደል? ያንቺ መውደድ ልጅ አይሆነው። ብትወጂውማ እንደዚህ ራስ ወዳድ አትሆኝም ነበረ። ቆየቱ ጋር ነው ራስ ወዳድነቴ። ከወደድሽው ማቄን ጨርቄን ሳትይ ከዚህ ቤት ውልቅ ብለሽ ውጪ። ያኔ ልጅ የሚሉኝ ውሸት ነበር ማለት ነው? ያኔማ አታለልሽ። ተመስገን አምላኬ። አንድ ልጅ ደስተኛ ሆኖ ከማየት በላይ ምን ፈልጋለሁ? አሁን ማፈላላችሁ ቡና? የኔ ልጅ እምቢ እንዳትኝ፣ እኔ ላፍላ። ወይ ማይ አንቺ እኮ ገና ድካም ወለቀቀሽ። እስቲ ረፍት አድርጊ። ቡናውን እኔ ፍቅር ታፈለዋለች። አንተ ልጅ በእኔና በልጄ መሃል መግባት ተዋላልኩም። በቃ ሌላ ሴት ልጅ እኮ ቢኖርሽ ዞረን ብለሽ አትየኝም ነበር። እሳይ ደግ አደረኩ። የኔ ልጅ ተነሽ፣ እኔ ላፍላ። ወይ ማዬ በእግዚአብሔር ማይሆኑ እኔ እያለሁ በፍጹም ይሻልሽ ማዬ። በቃ የኔ ፍቅር ተነሽላት። እማዬ አንዴ እምቢ ካለች እሺ አትልም። አዎ በቃ አንቺ የቀረውን ዕቃ አቀራርቢልኝና ከባልሽ ጎን ቁጭ። እሺ ማዬ። እማዬ ስላለሽ ነው ራቅ ብለሽ የተቀመጥሽ ነው። ወደዚህ ኧረ አንተ ለእናትህ ክብር ይኑር። ወደዚህ ነው። እንደውም እናቴን ቀመተሽኛል። ካልመለሽልኝ አለቅሽ። እሺ አንተ ልጄ ልቀቃት። ሊገላት ነው እንደ ከንቱ እርፍ። ይሄንን ነው መፍራት። እስቲ አንቺ ወደ ቤት ሂጂ። ማን እንደሚገላግላት አያለሁ። አብሬያችሁ ሄዳለሁ። እንዴ እኔን ጥለሽ ነው ትሄጂ? ልጆች ከዓይን ያውጣችሁ። አሜን አሜን። ፈጣሪ ይጠብቃችሁ። አሜን። የእናንተን ልጆች ለማሳደግ ያብቃን። አሜን ከሞት በቀር ምንም አይለያችሁ። ልጅ ወልዶ ለመሳም ያብቃችሁ። አሜን። መቼ ተገለጸልኝ? ያኔማ አታለልሽን፣ እኔንም ልጄንም ጨዋ መስለሽ አታለልሽን እንጂ። ቆይ የኔ ጥፋት ምኑ ጋር ነው? ምናልባት እኮ ከኔ ላይ ሆንም ይችላል ችግሩ። ብለሽ ደግሞ ያንቺን ጉድለት በልጄ ላይ ልትላክኪ ነው? ኧረ ማዘርዬ እኔም እኮ ልጆት ነኝ። አይ ይቅርታ፣ እሺ ይቅርታ። እኔ ያለኝ አንድ ወንድ ልጅ ነው። እሱንም ዘሩን ሳይተካ ሳላይ መሞት አልፈልግም። እሺ እሺ ምን ላድርግ? ተፋቱ። እሱም ለቀቅ አድርጊው፣ የራሱን ህይወት ይኑርበት። እቺ ጠላቢስ ኧረ እንደው በምን ቀን ልጄን አየችብኝ ፈጣሪ። እባክህን እቺን በቅሎ ከልጄ ያላቀክልኝ ዕለት ጥላህን ይዤ ነው ደጅ የምመጣው።
ነው ልጄ ቀረችሳ? መንገድ ተዘጋግቶባት ይሆናል። ትመጣለች። ደግሞ ተሳስተሽ የሳራን ስም እንዳታነሽ። እቺ ጠላቢስ ደግሞ ስለሷ ምን የሚወራ ነገር አለና ነው ማወራው? በቃ ዝም በይ። መጣች። ኦ የኔ ፍቅር እንዴት ነው? እማዬ ተዋውቂያት ነው? ገነት ይባላል። እንዴ የምመከተር ነው ነኝ ሳሚ። እንዴ ይቅርታ ማዘር፣ ኤላ እኮ ከእርሶ ጋር እንደሚያስተዋውቀኝ አልነገረኝም ነበር። ለዛ ደንግጬ ነው። እኔ ልደንግጥልሽ የኔ ልጅ? ነይ እስቲ ቁጭ በይ። ነይ ቁጭ በይ። ነይ እስቲ ቁጭ በይ። ኧረ እማዬ ምን ነው የግልሽ አደረግሻት? ባረጋትስ ከእንግዲህ ልጅ አይደለች? ደግሞ ነገ ከነገ ወዲያ ያንተ ናት። የት ትሄድብሃለች? ከመጡ ቆዩ እንዴ? ኤላ እኮ ጭራሽ መምጣት ነው አልነገረኝም። ኧረ አልቆየሁም። ትላንት መጣሁና አንድ ጉዳይ ነበረችኝ። ዛሬ ሊሄድ ብል የወደፊት አጋሬና የወደፊት የልጆችን እናት ሳላስተዋውቅሻት ልጅም ብሎ ይዞ ይመጣ እና ነገ ሊሄዱ ነው ማለት ነው? አዎ የኔ ልጅ። እዛ ደግሞ ቤቱን ያለ ጠባቂ ትቼው ነው የመጣሁት። ወይ ማዘር ሳንጫወት ሊሄዱ ነው? የኔ ፍልቅልቅ ወደፊት እኮ ብዙ የምንጫወትበት ጊዜ አለን። ከዚህ በኋላ እኮ እናትና ልጅ ነን አይደለም እንዴ? አዎ ልክ ነው። ኧረ እዚህ ጋርም ሰው አለ። እኔው አስተዋውቄ ተመልካች ልጣ። ይቅርታ አንድ ሽንት ቤት ደርሼ ልጣ ላካሄድሽ። ኧረ አንተ እናትህን እንኳን ፈር እንዴ ምን ችግር አለ እንዴ? ሚስቴ አይደለሽ እንዴ? እንኳን ሽንት ቤት የተስበውስልሽ። አንተ ገልቱ ዝም ብለህ ስትንከረፈፍ እችን የመሰለች ፀሐይ እንዳታመልጥህ። እሺ ምን ላድርግ? ያችን እቤት የምትቀልባትን በቅሎ አስወጣናችን አስገባ። እንዴት ውጪ ልበላት እማዬ? እሷ እኮ ለኔ ስትል ብዙ ነገሯን ትታለች እኮ። ከቤተሰቦቿ ጋርም አትነጋገርም። በዛ ላይ ባስወጣት ሴት ትሄዳለች። እናንተ ምን አገባ ስለሷ ህይወት? የሷ ህይወት የተበላሸ እንደሆነ ያንተ የሚበላሽ እንዴ? ፈጣሪ እኮ እሷን ላንተ ስላላታት ይሆናል እስካሁን ያልወለደችው ላንተ ያዘጋጃት ልትችት። እኔማ ሐሳቤ በራሷ ጊዜ ተሰላችታ ትወጣለች ብዬ ነበር። እሷ ግን ይባስ ብላ ቀን በቀን ለኔ ማሰቡና መንከባከቡን ጀምራለች። በቃ አንተ ወስን ከገነት ጋር ተጋቡና እሷ የምትሄድበት የለም ካልክ እኔ ቤት ነው። የኔ ቤት እንኳን ለእናንተ ለማንም ይተርፋል። በዛ ላይ እኔም ብቻዬን ከመሆን ይሻላል። እማዬ ገን እየመጣሽ ነው። ጨዋታ እንቀይር። ኖር የኔ ልጅ ቁጭ በይ። በቃ እንውጣ እማዬ። ገኒ የምትጠቀሚው ነገር አለ? በቃሽ ሂሳብ ከፍለን እንውጣ። እራት ደርሷል። እራት ላቅርብ? እኔ በቃኝ አልበላም። እማዬ ትንሽ የሆነ ነገር አትቀምሽ? አይ እኔ በቃኝ። አንተ አትበላም? እኔም አልበላም፣ ጠግቤያለሁ። ማዘርዬ እርሶ ይመጣሉ እኮ ብዬ የሚወዱት ምግብ አዘጋጅቼ እየጠበቅኩት ነበር። እኔ የምወደውንማ ልጅ ያውቃል። የተባረከ ልጅ ከምወደው ጋር አገናኝቶኛል። አንተስ የኔ ጌታ ትንሽ አትቀምስም? እማዬ ዛሬ ግን በጣም ነው ደስ ያለሽ። ጠየቃል እንዴ? በጣም ነው እንጂ ደስ ያለኝ ልጅ። ዛሬ ቤቴ ሩቅ ባይሆን ኖሮ ምን ታደርጊ ነበር? ወደ ቤቴ ይዣችሁ ሄድ ነበራ። ወደዚህ መቃብር ወደሆነ ቤት እኔ እናንተ ብቻችን እናንመጣም ነበር። አታስቢ፣ በቅርቡ ሁሉም ነገር ይስተካከላል። ምን የሚስተካከል ነገር አለ? አንዳንድ ሙጫ የሆኑ ነገሮች እያሉ ሰው ላይ ተጣብቀው ማይለቁ። እማዬ እሱን ለኔ ታዩ። አሁን ግቢና ረፍት አድርጊ። እኔም ደክሞኛል። በጧት ስለምንነሳ ገብተን እንተኛ። ሄሎ የኔ ፍቅር እንዴት አደርሽ? እንዴት አድርጌ የኔ ፍቅር? ማታ ደግሞ ገባን ሳትለኝ? አዎ እባክሽ ከማሚ ጋር ስንጫወት አመሸንና ሰዓቱን ሳይው በጣም ሲመሽ ጊዜ እንዳረብሽሽ ብዬ ተውኩት። ችግር የለውም የኔ ፍቅር። እና ማዘር ሄዱ? አዎ አሁን ሸኝቻት መምጣት እኮ ነው። አንቺ ግን
አይደብርሽም? የልጁ አልበቃ ብሎሽ እናቴንም በፍቅር ጠብታ አረጋታለሽ። ምን ነው ፍቅር አስያዘችኝ አሉ እንዴ? በየሰከንዱ ነው ገኒ ገኒ የምትለው። እኔማ ግራ ገባኝ እኮ። እንዴት? እኔንም እናቴንም የሚሆን ያስነካሽኝ ነገር ካለ ብዬ ነው ታዲያ። ኧረ እባክህ እና ሁኔታ ሆነ ነው? አዎ ቤት ነኝ። ዛሬ ስራ የለም አይደል? አሪፍና ምሳ ልጋብዝህ? ደስ ይለኛል። ለባብሽ ይወጣለሁ እንዳትቆይ። በቃ እኔም ወጣሁ። የኔ ፍቅር ደግሞ ብዙ እንዳታስጠብቂ። እሺ የኔ ፍቅር። እሺ የኔ ፍቅር። እስካገኝሽ ቻው። የኔ ጌታ ምሳ ደርሷል፣ ግባና እንብላ። አልበላም፣ ልወጣ ነው። ቀጠሮ አለኝ። እንዴ ዛሬ እኮ ስራ የለህም፣ ወዴት ልትሄድ ነው? ይመለከትሻል እንዴ? እሺ በቃ አንዳንድ ነገር የምገዛበት አስቤዛ ስላለቀብኝ ብር የተወሰነ ብር ስጠኝ። አስቤዛ? እስቲ ንገሪ፣ ለየትኛው ቤቴ ነው አስቤዛ? ለየትኛው ልጄ ነው? አንቺ ከብት ነሽ እንዴ? ላርሰሽ ነው? አርጄ ልበላሽ ነው አንቺ የምቀልበው እንዴ? ነንሽ መጣ። ምን ሆነህ ነው? በሰላም ነው? በእናትሽ እኔ እዚህ ቤት ስመጣ አንቺ እንዳለሽ ሳቅ በጣም ነው የሚያስጠላ። የኔ ፍቅር ይሄን ያህል አስጠልቻለሁ ማለት ነው? አዎ በጣም እንደውም ፍቺ ይፈልጋለሁ። እኔ ዘሬን ሳልሰካ መሞት አልፈልግም። እናቴም የልጅ ልጅ ማየት ትፈልጋለች። እሺ እኔስ ሁሉ ነገር እኔ ሰጠው፣ ስለኔ አታስብም ማለት ነው? ምን አለሽና ነው የምትሰጪ? እሺ በቃ የኔ ፍቅር አትቆጣ። ቆንጆ ቁርስ አዘጋጅቼልሃለሁ፣ ተጣጣብና በልተህ ወደ ስራ ትሄዳለህ። እኔ አሁን የመጣሁት ምንም ነገር አልፈልግም። እኔ የመጣሁት ልብስ ልቀይር። እንደውም ከዚህ በኋላ ገባህ፣ ወጣህ፣ በላህ፣ ጠጣ አይመለከትሽም። ከህይወቴ ብትውጪልኝ ደስ ይለኛል። ኧረ ተው ኤላ ተው። እንዴት ከህይወቴ ውጪልኝ ትለኛለህ? እኔ ላንተ ብዬ አይደል ቤተሰቦቼን የተውኩት? እኔ ተይልኝ ብዬሻለሁ እንዴ? እንደውም ለቤተሰቦችሽ ያሉኝ ለኔ አትሆኚኝ። ምን ኤላ፣ እኔ እኮ ሳራ ነኝ። እሺ ድጋሚ እንዳለሽ ትለኛለህ? እንደውም ከገባሽ እኔ በቅሎ ስቀልብ መኖር አልፈልግም። ካልወለድሽ ካላሰቀፍሽ ምን ትሰሪልኛለሽ? ልጅ መውለድ የምትችል ሴት ማግባት እፈልጋለሁ። ማን የኔ ፍቅር በዚህ ሰዓት የደወለው? ሰራተኛ ናት፣ የቤት ሰራተኛ ናት። አሁንማ ወይ ሚስቴ ወይ እናቴ እየመሰለች ነው። ዝም ብላ ነው ታያት። ደግሞ ቲሸርት ነው ለብሶ የወጣው። እንዴት ብላ ነው ኤላ በላ ሆይ ኤላ የት ነህ? ኤላ ደህና ነው? ጥያቄ ስታበዛ ነው። ዝም ብላ ነው ታያት። እና ምን ችግር አለው? ላንተ አስባ ሊሆን ይችላል አለ አይደል? መቼም ሌላ ነገር አላችሁ እንደማትይኝ ተስፋ አደርጋለሁ። ዛሬም ብቻ ኤላዬን ጠብቅልኝ እባክህ ፈጣሪ። ምን ተናግሬ ይሆን? ቀን አስቀይሜ ነው? አሁን ላይ ምን አልኩኝ? መቼ ይልቅ አሁን እንቀሳቀስ እንዴ? ብቻ እንሂድ እንዳትዪ። አይ እኔ ፍቅር ለማዘሯ አልነገርኳት፣ መሄድ አለብን። እና አሁን ነገር ያታታል። አይ እኔ ፍቅር ማዘር ከመጋባታችን በፊት ውጪ ማደሩን አሉ ልጆቹ። ትንሽ ጊዜ ብቻ እንደሰጭኝ የነገርኩሽን አልነገርሻቸውም? ማርም ሲበዛ ይላል። ነግሬያታለሁ፣ ግን እስከመቼ? እሷም እኮ ልክ ናት፣ እድሜም ይሄዳል። የኔ ፍቅር ይገባኛል። ለኔ ማለት ግን ቢበዛ ትንሽ ወር ብቻ በዛ ላይ ደግሞ እነዛን ሁሉ ልጆች ወልደን ገና ከሆኑ ካልተዘጋጀን በምንድን ነው የምናሳድጋቸው? ተው እባክህ ሰበበኛ። ልጆቹ በድላቸው ነው የሚያድጉት። እና ዛሬ እንጀምራት አይደል? ምን ልጅ መውለድ እባክህ
በቃ ለማዛወር አሳውቃት። ደውይላቸው። ኤላዬ ምንድን ነው የማየው? አንቺ ሴትዮዋንም አለሽ እንዴ? ማናት ፍቅር? ሲነግሯት ማሰማ ያልኩሽ ሰራተኛ ደነዝ። ይቅርታ ማነች? ሳራ የወደፊት ሚስቴና የልጆቼ እናት ናት። ደግሞ ይኸውልሽ ድምፅ መስማት የማትፈልጊ ከሆነ ማለት ነው ውጭ ወጥተሽ መተኛት ትችያለሽ። እሺ የኔ ፍቅር ገኒ ጎሽ አሁን ገና ተገለጸልሽ? አለመፈለግሽ ገባሽ? በሚገባ ቢገባ እኔ ያኔ ስንገባ ልተገባባ ነው ቃል ብዬ ነበር እስካሁን ይቻልኩ። ዝም በይ በእናትሽ፣ ቃል አትበይ። ቃል ይገባል ይፈረሳል። ልክ ነህ። እኔ ቃሌን ለመጠበቅ ብዙ ለፋው፣ ከዚህ በላይ ግን አልችልም። ኧረ እባክሽ እውነትሽን ነው። ይሄ ፍቅር ሰራተኛ ልትሄድ ነው እንዴ? ትሰሚያለሽ? በመጀመሪያ ሳራ እባላለሁ። የኤልያስ ሚስቱ ነኝ። የእሱን ክፍተት ለመሙላት ስል በቅሎ እየተባልኩ ስሰደብ ይኖርኩ የ80 ሚስቱ። ምን? እናንተ ሰራተኛ አይደለሽም ማለት ነው? ይቅርታ ማነች? ሳራ የራስሽን ክፍተት ወደ እኔ አታላኪሽ። እኔ ምንም አይነት ክፍተት የለብኝ። ግን ሁሉን ነገር እሷ ስትሄድ እነግርሻለሁ። እሺ? እና ሚስት ናት ማለት ነው? አሁን እሱ ምንም አይጠቅምሽም። ትሰማለህ? እኔ አንተን ክፍቶች ለመሙላት ስል በቅሎ እያልክ ስትሰድበኝ ስታሸማቅቀኝ ይኖርሃል። ሁሉንም ስታገስ ኖሬያለሁ። ከዚህ በላይ ግን አንተ መሸከም አልችልም። እኔም ተሸክሜሽ የኖርኩት እንደዚህ አላልኩም። እሺ? የእውነት ተሸክመኝ የኖርክ ይመስላል? እስኪ አንድ ጥያቄ ልጠይቅ። ለአንድ ቀን እንኳን መውለድ እንደማትችል አስበህ ታውቃለህ? ለምን እጠየቃለሁ? እኔ እኮ ሙሉ ጤነኛ ነኝ እኮ። ምንድን ነው የምታወሩት? የምናወራውማ መውለድ የማልችለው እኔ ሳልሆን ኤልያስ እንደሆነ ነው። ምን አልሽ አንቺ የማትረቢ? የሁሉ ከአንቺ ጋር ያለው ህይወት ስላልተሳካ የኛውን ህይወት ልታበላሽ ነው? ኧረ እባክህ እስኪ ትንሽ እፍረት ይኑርህ። በሚስት ላይ ያደረከው ነገር አይጸጽትህም? ግን የእሷ መሰሪነት አልገባሽም። ፈጣሪ ለእሷ ደስታ ስላልሰጣት የኔንም ደስታ ልታደፈረስ እንዳታምኛት። ትሰማለህ? እኔ ስድብና ግልምጫ ሲበዛብኝ ሆስፒታል ሄጄ ቼክ አድርጌ ነበር። መውለድ የማልችለው እኔ ሳልሆን አንተ እንደሆንክ ተነግሮኛል። በእኔ ላይማ እንደዚህ አትጮች። አሁን ሻንጣሽን ይዘሽ ውልቅ በይ። አንተ ባትለኝም እወጣለሁ። እንዳልከው ለቤተሰቦች ያሉን ኩላንት አልሆነ። የለት ጂኔ ነኝ ፍቅር። ትሰማኛለህ? እንዳንተ በህይወት የተጫወተብኝ የለም። አሁን መሄድ አለብኝ። ዲኔ ፍቅር ምን ነው ዛሬ እኮ ፕሮግራማችን አብረን ልንውል ነበር። ምን ነው? ይቅርታ ግን ልጅ እንዲኖረኝ እፈልጋለሁ። እንዴ ያቺ እብድ ያለችውን ብቻ አምነሽ ባልሆነ። በጭራሽ እሷን አይደለም ራሴን ነው ማምነው። በዛ ላይ ለዛች ምስኪን ሚስት እያሉን ክለኔ አትሆነኝ። ታውቃለህ እኔ እናንተ ግንኙነት ከጀመር በጣም ብዙ ጊዜዎች ተቆጥረዋል። ግን አንድም ቀን መከላከያ ተጠቅሜ አላውቅም ካንተ ልጅ እንዲኖረኝ ስለምፈልግ። አሁን ግን በደንብ ገብቶኛል። ሁሌ ለምን እያልኩ ራሴን እጠይቅ ነበር። አሁን ግን ለምን እንደሆነ ገብቶኛል። እና ባልተረጋገጠ ባልተጨበጠ ነገር ጥለሽ ልትሄጂ ነው? እስከዛሬ ሚስትን ትረግጣትና ታላግጥባት የነበረው በተረጋገጠ ነገር ነው።
ነው።